ሰላም እንኳን ወደ ቻናሉ ተመልሳችሁ መጣችሁ። ዛሬ የምናወራው ብዙዎቻችን የምናውቀው የትም ሀገር ብንሆን የምናውቀው የምግብ ብራንድ ነው። ያ ምግብ ብራንድ ደግሞ የሚታወቀው ምግቡ ላይ ሳይሆን ሞር በሲስተም ዙሪያ ላይ ነው። በጣም ፍጥነት የሆነ ምግብ በማቅረብ በጣም ክሊር SOP ስታንዳርድ ኦፕሬቲንግ ፕሮሲጀር ያላቸው ማንም ሰው ትሬን አድርጎ በሰከንዶች ምግቡን ማቅረብ የሚችሉ ካምፓኒ ነው። ያ እርግጠኛ ነኝ ብዙዎቻችሁ ገምታችኋል። ስለ ማክዶናልድ የምናወራው የማክዶናልድ ካምፓኒ አጀማመር እንዴት ነው፣ እዚህ ድረስስ በምን አይነት ሁኔታ ነው የደረሱት፣ የስኬቱስ ሚስጥር ምንድነው የሚለው እናወራለን። ከዛ በተጨማሪ ደግሞ እንደ ማክዶናልድ አይነት ካምፓኒ ወይ ደግሞ ሬስቶራንት ፍራንቻይዝ ኢትዮጵያ ውስጥ እንዴት መክፈት ይቻላል። ኦልሬዲ አሉ በጣም የሚገራርሙ ፍራንቻይዞች፣ የሚገራርሙ በርገር ቤቶች ኢትዮጵያ። ግን ምናልባት የነሱ አይነት አፕሮች ተጠቀማሉ ብላችሁ የምታስቡ አይነት ካላችሁ አይሆፕ ይሄ ቪዲዮ ኢንስፓየር ያደርጋችኋል። ከዚህም በኋላ ያለውን ቪዲዮን ታብራራላችኋለች። I don't want to take a lot of your time። ስለዚህ እዚሁ ሰናበታችኋለሁ። ላይክ እና ሰብስክራይብ አድርጉ እንደዚህ አይነት ኮንቴንት የምትወዱ ከሆነ። በተጨማሪ የፖድካስት እንግዶችንም እየጋበዝን ስለምናወራ I hope ይሄ ቻናል ለሁላችንም የእድገት ቻናል ይሆናል ብዬ ተስፋ አደርጋለሁ። እስከመጨረሻ ድረስ ቻው። ሰላም እንዴት ናችሁ? በዛሬው ፕሮግራማችን የማክዶናልድ በርገር ቤት እንዴት እንደተጀመረ፣ እንደተመሰረተና እንደዚህ አይነት ቢዝነስ እንዴት መፍጠር እንደምንችል እናያለን። ሬይ ክሮክ የ52 ዓመት ጎልማሳ ሲሆን ሚልክ ሼክ ከቤት ወደ ቤት በማዘዋወር የሚሰራ ግለሰብ ነበር። አንድ ቀን ግን በማክዶናልድ ወንድማማቾች የተመሰረተ በ30 ሰከንድ በርገር የሚሰራ ቤት ይመለከታል። ሬይ ካየውን በኋላ በጣም ትልቅ ሊሆን እንደሚችል ሲናገር ማንም አላመነውም ነበር። ስለዚህ ሬይ ቤቱን በማስያዝ ነበር ቢዝነሱን የጀመረው። በ1950 ሬይ ትንሽዬ የበርገር ቤት በካሊፎርኒያ ይከፍታል። ቤቱም ቀለል ያለ ሲሆን ማክዶናልድስ የሚል ስያሜ ነበረው። በርገሮች፣ ፍሬንች ፍራይስ እና ሼኮችን በፍጥነት ያቀርብ ነበር። Good morning, America. Come join us for breakfast. You're the one. We're fixing breakfast for you. ክሮክ ቢዝነሱን ምግብ ቤት ብቻ አድርጎ ሳይሆን እንደ ሲስተም ነበር የተገነዘበው። ዛሬ ላይ ማክዶናልድስ ትልቅ የቢዝነስ ግሩፕ ሲሆን ከ100 በላይ ሀገሮችና ወደ 40,000 የሚጠጉ ብራንቾችን ከፍቷል። ብዙ ስራ ፈጣሪዎች የዘነጉት ክሮክ ግን ያስተዋለው አንድ ነገር ነበር። እሱም አንድ ቢዝነስን ለማሳደግ አዲስ ምርት ማምጣት ብቻ እንዳልሆነ ነበር። የማክዶናልድ ወንድማማቾች ያደረጉትም ይሄን ነበር። በአንድ ደቂቃ በማይሞላ ሰዓት ውስጥ የታዘዘውን በርገር፣ ፍሬንች ፍራይስ ያቀርባሉ። ስለዚህ አንድ የቢዝነስማን በንግድ ዓለም ውስጥ ማድረግ ያለበት ነገሮች ይኖራሉ። እነዚህም ስህተቶችን መቀነስ፣ ጥራቱን የጠበቀ ማድረግና ፍጥነት ናቸው። ታዲያ ይህንን መርህ እንደነ ስታርባክ፣ ዋልማርት እና አማዞን ይጠቀሙታል። ስለዚህ አሁን ላይ አዲስ ቢዝነስ ጀማሪዎች እንዴት ይህንን ይተገብሩታል? በትንሽ መጀመርና በእቅድ መመራትን ያካትታል። ለምሳሌ አንድ ካፌ ብትከፍቱ እያንዳንዱ መጠጥ እንዴት እንደሚሰራ መቆጣጠር፣ ደንበኞችና ሰራተኞች እንዴት እንደሚግባቡ ማየት፣ እንዴት ትዕዛዝ እንደሚቀበሉና የታዘዘው ትዕዛዝ እንዴት ወደ ደንበኛው እንደሚቀርብን ያጠቃልላል። Get yourself ready for a trip through McDonald's land. Take along a friend and grab a hold of Ronald's hand. Follow Ronald McDonald through the land of apple pie trees. And don't be surprised if you meet Big Mac and Big Cheese. ማክዶናልድስ አንድ ሬስቶራንት ብቻ ነበር የሚከፈተው። ፍራንቻይዝ ማድረግንም ያካትት ነበር። ማለትም አንድ ኦሪጂናል ቢዝነስ ለሌላ ቢዝነስ ባለቤት ስሙንና ሀሳቡን መሸጥ ማለት ነው። ዛሬም ዩኤስ ላይ ተመሳሳይ መርህ መከተል ይቻላል። በመጀመሪያ ተደጋግሞ ሊሰራበት የሚችል ሲስተም መፍጠር፣ ሁለተኛ በጥንቃቄ የቢዝነስ አጋሮችን፣ ቦታዎችን መምረጥ። የሬስቶራንት፣ የቴክ ስታርታፕ፣ የትኛውም አይነት ቢዝነስ መሆን ይችላል። ሶስተኛ በአካባቢው መጀመር፣ ቀስ በቀስ ወደ ቀጣይ ማሳደግ ይቻላል። በመጨረሻም አንድ ስራ ፈጣሪ ከክሮክ ስቶሪ መውሰድ ያለበት ነገር ቢኖር አንደኛ እያንዳንዱ ሂደት መመዝገብ፣ ከደንበኛ አያያዝ እስከ ምርት ያለውን ያጠቃልላል። ሁለተኛ ሰራተኞችን በደንብ ማሰልጠንና መቆጣጠር። ሶስተኛ ወጥ በሆነ መንገድ መስራት። አራተኛ አዳዲስ ቴክኖሎጂዎችን በስራዎች ላይ ማካተት። አምስተኛ በየጊዜው ማሻሻል ናቸው። በዚህ የቢዝነስ ስራ ላይ አንድ ትልቅ ሀሳብ ብቻ በቂ እንዳልሆነ አይተናል። ሲስተም ያስፈልገናል። ያም ሲስተም ተደጋጋሚ፣ ደንበኞችን የሚስብ፣ ፈጣን፣ ጥራቱን የጠበቀ፣ ከስህተት የጸዳ መሆን አለበት። እያንዳንዱ ትልቅ ቢዝነስ የሚጀምረው ከትንሽ ሀሳብ ሲሆን አድጎም ሀገር አቀፍ ሲሆን ተመሳሳይነት ወይም ወጥነቱ ሊቀያየር አይገባም። ሌላኛው ቢዝነሶችን የሚያሳድገው ነገር የሰዎችን አስተያየት መቀበልና በተደጋጋሚ ማሻሻል ነው። እድገት ብዙ በማድረግ የሚመጣ ሳይሆን የተሻለ በማድረግ የሚገኝ ነው። ሲስተም ድሪቨን ቢዝነሶችን ስንመለከት
እያንዳንዱ እንቅስቃሴ የታወቀና ዓላማ ያለው ወጥ የሆነ መዳረሻ ወይም ግብ ያለው ነው። ለዚህም ነው አንዳንድ ቢዝነሶች ጠንካራና እድገት ያላቸው። ስለዚህ ማንኛውም ሰው ሲስተም ድሪቨን የሆነ ቢዝነስ መክፈት ከፈለገ አንደኛ የጠራ ግብና ዓላማ ሊኖረው ይገባል። ሁለተኛ ለእያንዳንዱ የቢዝነስ እንቅስቃሴ እቅድ ወይም ፕላን ማውጣት ይኖርበታል። ሶስተኛ አብሮ የሚሰራ ቡድንን ማሰልጠን ይኖርበታል። አራተኛ ስህተትን ቀንሶ ፍጥነትን መጨመር ይኖርበታል። አምስተኛ እያንዳንዱን እንቅስቃሴ መገምገምና በቴክኖሎጂ የታገዘ ማድረግ ይኖርበታል። እንደዚህ አይነት የቢዝነስ ቲፖች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። Pastries, try 'em. At McDonald's, we do it all for you.